ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ ስለ ሴፍቲ ኢንስፔክሽን ሚቲንግ ትሬኒንግ እና ድሪል እንዴት ሪከርድ ማድረግ እንችላለን የሚለውን የምናየው ይሆናል። አብራችሁን ቆዩ። በባለፈው ቪዲዮ ስለ አክሲደንት እንዴት ሪከርድ እንደምናደርግ አይተናል። በዚህ ቪዲዮ አሁን የነገርኳችሁን ኢንስፔክሽን ሚቲንግ ትሬኒንግ እና ድሪል የምናየው ይሆናል ማለት ነው። አብራችሁን ቆዩ። እዚህ በግራ በኩል ሴፍቲ ኢንስፔክሽንስ የሚላለ እሱ ጋር ክሊክ ብታደርጉ አድ ሴፍቲ ኢንስፔክሽን የሚላቸዋል። እሱ ጋር ክሊክ እናደርግ። ለምሳሌ የፒፒኢ ኢንስፔክሽን ሊሆን ይችላል፣ ፐርሰናል ፕሮቴክቲቭ ኢኩፕመንት ኢንስፔክሽን ሊሆን ይችላል። ሶ ፒፒኢ ኢንስፔክሽን ሊሆን ይችላል። የኢንስፔክሽን ታይፑን እዚህ ጋር ታስገባላችሁ። ለምሳሌ ጀነራል ሴፍቲ ኢንስፔክሽን ነው ወይ፣ የፋየር ሴፍቲ ኢንስፔክሽን፣ ኤሌክትሪካል፣ የሜካኒካል፣ ፒፒኢ ኮምፕላያንስ ኢንስፔክሽን፣ ሃዛርድ ቱልቦክስ የኛ የፒፒኢ ኢንስፔክሽን ነው። ቀኑን እዚህ ጋር ታስገባላችሁ። ከዛ ማን ነው ኢንስፔክት እያደረገ ያለው የሚለውን እዚህ ጋር ታስገባላችሁ። ለምሳሌ ፖዚሽኑ ምንድን ነበረ? ወይም ሴፍቲ ኢንስፔክተር ማለት ትችላላችሁ። ከዛ ፋይንዲንጉን እዚህ ጋር ታስገባላችሁ። የሰጠው ሪኮመንዴሽን እዚህ ጋር ይገባል። ፋይል ካለ አንድ ላይ አታች ታደርጋላችሁ። ስጨርሱ አድ ትላላችሁ ማለት ነው። በዚህ መልኩ ማስገባት ትችላላችሁ። እንደምታዩት ዲቴይሉን እዚህ ጋር ማንበብ ትችላላችሁ ማለት ነው። ኢንስፔክሽኑን አፕዴት ዲሊት ማለት ትችላላችሁ እዚህ። በተመሳሳይ የሴፍቲ ሚቲንግ ካላችሁም እነሱን ሪከርድ ማድረግ ትችላላችሁ። ሶ ለምሳሌ ነት ነው ሚቲንጉ ዴይሊ ሊሆን ይችላል። መች ነው ቀኑን ፒክ ታደርጋላችሁ። ዲስከስድ የተደረገው ቶፒክ እዚህ ጋር ይገባል። ከዛ የተወሰደ አክሽን ካለ እዚህ ጋር ይገባል። አድ ትሎታላችሁ ማለት ነው። በዚህ መልኩ ሚቲንጋችሁን የሴፍቲ ሚቲንጋችሁን በዚህ መልኩ ማስገባት ትችላላችሁ። ሌላ ትሬኒንግ የምትሰጡ ከሆነ በየወሩ ኦር በየኳርተሩ ኦር በየአመቱ ትሬኒንግ የምትሰጡ ከሆነ የትሬኒንግ መረጃዎችን እዚህ ጋር ማስገባት ትችላላችሁ። ለምሳሌ ስለ ፒፒኢ አጠቃቀም ሊሆን ይችላል የምትሰጡት ትሬኒንግ። ከመች ጀምሮ እስከ መች ተካሄደ ይሄ ትሬኒንግ፣ ከዚህ ቀን እስከዚህ ቀን ትሰጡታላችሁ። ከዛ ትሬነሩ ማን ነው ይላችኋል እዚህ ጋር። ለምሳሌ እኔ የትሬኒንጉን ዲስክሪፕሽን እዚህ ጋር ትጽፋላችሁ። የትሬኒንግ ማቴሪያል ካለ እሱን እዚህ ጋር አፕሎድ ማድረግ ትችላላችሁ። ጨርሱ አድ ትሉታላችሁ ማለት ነው። በዚህ መልኩ የትሬኒንግ ማስገባት ይቻላል ማለት ነው። ሌላው ኢመርጀንሲ ድሪል ነው። ድሪል ነው ልምምድ ነው። ለምሳሌ እሳት እንደተነሳ ኦር ሳምቲንግ ሀፕን እንዳደረገ አስመስላችሁ የምትሰሩት ልምምድ ነው ኢመርጀንሲ ድሪል። እሱንም እዚህ ጋር ማስገባት ትችላላችሁ። ሶ የድሪል ታይትሉ ምንድን ነበር? ለምሳሌ ፋየር ድሪል ሊሆን ይችላል። የድሪል ታይፑ ምንድን ነበር? እዚህ ጋር ፋየር አለ፣ ኢቫኩዌሽን፣ አርዝኩዌክ፣ ሜዲካል ኢመርጀንሲ፣ ኬሚካል ስፒል፣ የተለያዩ ሊኖሩ ይችላሉ። ቀኑን ታስገባላችሁ። ከዛ ኦብዘርቭ ያደረጋችሁት ችግር ምንድን ነበረ በዛን ወቅት፣ ከዛ የተማራችሁት ሌሰን ምንድን ነበረ እሱን ታስገባላችሁ። ስትጨርሱ አድ ትላላችሁ ማለት ነው። ሶ እዚህ ጋር ክሊክ ብታደርጉበት አሁን ኦብዘርቭ የተደረጉ ነገሮችን እዚህ ጋር ማየት ትችላላችሁ። የተማራችሁት ሌሰን እዚህ ጋር ማየት ትችላላችሁ ማለት ነው። ሶ በዚህ መልኩ ኢንስፔክሽኖችን፣ ሚቲንጎችን፣ ትሬኒንጎችን እና ድሪሎችን ሪከርድ ማድረግ ትችላላችሁ ማለት ነው። ይህን ይመስላል። እናመሰግናለሁ።